አሁን ሁላችንም የመጣ ነው ማጋ ነው እግዚአብሔር ጋርና ቀጥለን የእግዚአብሔር አገልጋይ ወደ ሆነው ወደ ሊቀ መልአክ ወደ ቅዱስ ሚካኤል የመጣ ነው። ስለዚህ መስማትና መነጋገር ያለብን ነገር ቢኖር የቅዱስ ሚካኤል ነገር ብቻ ነው ልንሰማ የሚገባል። ከእግዚአብሔርን ብቻ እንስማ። ስንወጣ ዛሬ ሚካኤል ምን ያደረገበት ነው ሲባል እኔ እንጃ ልንል አይገባንም። ወዳጅ እንዳለ ጠላት አለ። ይልቁንም በየመንገድ ላይ የተበተነ ቁንጫ አለ። ለዚህ ቁንጫ ደግሞ ቦክስ ሳይሆን ፍሌቲ ያስፈልገዋል። የወንጌል ፍሌቲ። እውነት ወይስ ሐሰት? መብራን ከሁላችን ጋር ትሁን። በረከታቸው ይደርብንና አባታችን ቀዳማዊ ጎርጎርዮስ ታላቁ የዘዋይ አባት ልጆች እንጀራ ከማብላታችሁ በፊት ቀድማችሁ የእጅ ውሃ አዘጋጁ ይላሉ። ስለዚህ እኔም የእጅ ውሃ ማቅረብ ፈልጋለሁ። ሰውየው 3 ዶሮች አሉ። ስንት ዶሮች? 3 ዶሮች ማለዳ ከቆጣቸው ላይ ሲወርዱ ጤዛና ጫሌውን በልተው በበሽታ እንዳይሞቱበት በበርበሬ የታሸ ፍትፍት አለያም ደግሞ ጥራጥሬ ይሰጣቸዋል። እንዲህ እያደረገ እነዚህ ዶሮዎችን ይንከባከባቸዋል፣ ቁጥራቸውን ያበዛል። እንዲህ እያደረገ ሁልጊዜ ፍትፍት ይበላል። ከዛ በኋላ ከበሉ በኋላ ነው ምግብ ፍለጋ ወደ ራሳቸው የሚሄዱት። ከዕለታት አንድ ቀን ግን ይህ ግለሰብ እንኳን ለዶሮዎቹ ሊበትን ቀርቶ ራሱ ጾሙን አድረዋል። ጾሙን ማደሩን ያልተገነዘቡ ዶሮዎች ማለዳ ከቆጣቸው ወይም ከማደሪያቸው ወረዱና ወደ ቤት ገቡ። ፍትፍት አንጣሉት በቋንቋቸው ኩኩኩኩ እያሉ። እሱ ደግሞ እንዲህ አለ፣ እባካችሁ ዛሬ እንኳን ለእናንተ ፍትፍት ልሰጥ ቀርቶ ለራሴ ጾሜን አድሬያለሁ፣ ውጡ አለ። ቢያባረራቸውም እሱ ሲመለስ ክንፋቸውን እያማቱ መልሰው ይገባሉ። ከግሩ ግራ ገባው። መጨረሻ ወጣና ቁጭ አለ፣ ፀሐይ የሞቀ። እሱ ቁጭ ቢልም ዶሮቹ ግን ቁጭ አላሉ። በዛ አሹላፋቸው ቁጭ ባለበት ስፍራ ላይ እግሩን ይተከተኩታል። አምጣ እያሉ ኩኩኩኩ እያሉ ይሞቱታል። ጨነቀው። ልንግባባ አልቻልንም ማለት ነው አለ። ምን ልንል አልቻልንም? ልንግባባ አልቻልንም ማለት ነው። ምን ይሻለኛል አለ። ትዝ ሲለው በምናቡ ለካስ አንድ ቀን በመንገድ ሲያልፍ ስንዴ ፈሶ ካሸዋ ጋር ተቀላቅሎ ሰው እየረጋገጠው ይሄዳል። እሱ ደግሞ ብድግ አድርጎ የቻሉን ያክል ዘግኖ ይህ እኮ መስዋዕት ነው፣ ስለዚህ መርገጥ አይገባኝም፣ በረከት ነው ብሎ በኪሱ ከቶታል ከናሸዋው። ያ ኮት ደግሞ የመለበሻው ጊዜ አልፎበት አርጅቶ በጓዳ ወይም በማጀት ተሰቅሏል። ገባና ኮቱ ቢያረጅም ስንዴው አላረጅምና ስንዴውን ካሸዋው ለየው። ሲለየው 15 ስንዴ። ዶሮዎቹ ስንት ናቸው? ባያጠግባቸው እንኳን የድቡን ቢያደርስልኛልና 15ቱን ስንዴ ለዶሮዎቹ በተነላቸው። አሁን ስንት ደረሳቸው? ስንት ደረሳቸው? 5። በምን አወቃችሁ? እንዳለቃቀማቸው ነው። እንዳለቃቀም። ቀልጣፋ ዶሮ ካለ የራሱን 5 በልቶ የጓደኛውን 2 ሊበላበት ይችላል። እንቅልፋም ዶሮ ግን እንኳን የራሱን የሰው ሊበላ የራሱንም ያስበላል። ስንዴው የጌታችን የመድኃኒታችን የኢየሱስ ክርስቶስ አምላካዊ ቃል ነው። ዶሮቹን እናንተንን አሁን በማስተዋል የሚሰማ ሰው ካለ የጎደለውን ማሰሮ ዘይት ይሞላል። አለያ ግን እንቅልፋም ዶሮ ካለ ምን ይሟዘዛሉ? እየተፈራረቁ እኮ አደከሙን። ለዚህ እኮ ነው አልንጣምልሽ የሚል ሰው አለ። አሁን ጊዜ ግድልህም ወንድሜ፣ አሁን ሂድ የሚል መንፈስ ቅዱስ አይደለም። በግራ በኩል ያለው ይህ የአየር መንፈስ ነው፣ የአየር ጅኒ ነው። አማትብበት። እኔ ቅዱስ ሚካኤል አምባሳደር ነኝ። ሚካኤል ካልባረከኝ ከደጁ አልወጣም በለው። እፈር ጠላቴ፣ እፈር በለው። አልሄድም፣ የጎደሉን ሚካኤል ይሞላዋል በለው። ሱቁን እኮ ዘግተሽው ይላል፣ እኔ ዘግቼዋለሁ፣ ቅዱስ ሚካኤል ግን ይከፍተዋል በዩ። ይከፍታል አይከፍትም? የጽድቁን በር መድኃኔዓለም እሱ ይክፈትላችሁ። አሜን። እግዚአብሔር ይክፈትላችሁ። ክብር ለእግዚአብሔር ወገኖች። እግዚአብሔር ስም የተመሰገነ ይሁን። ከኔ ጋር ጥቂት አብረን የምንቆየው ብዙ አንቆይም። መንገድ ርዕሳችን ነው። እስኪ ሁላችሁም በሉ። ማን የጣለውን? ሰው የጣለውን እግዚአብሔር አነሳው። ርዕሳችን ነው። ስጋዊ አይደለም፣ መንፈሳዊ ምድራዊ አይደለም፣ ሰማያዊ የሆነውን ምስጢሩን እግዚአብሔር አምላክ ለሁላችን ይግለጽልን። ከአንደበት የሚወጣውን ጠማማ ቃል እናቴ ድንግል ማርያም እያጣፈጠች ጠማማውን እያቃናች ከእናንተ ሕይወት ጋር አስታዋድልኝ። የቀደሙት አባቶቻችን ምስጢሩን የገለጸ እግዚአብሔር አምላክ ለሁላችን ምስጢሩን ይግለጽልን።
በሬ ያለ ወፈን አያርስም ብዙ አባቶቻችን አሉ ሊቃውንቶች። ከነሱ በልጬ ግን አይደለም፣ መታዘዝ ግን መልካም ነውና። አባት ፊት መቆም ቢያስፈራም ግን ያኮራል። ልጅ ያጠፋውን አባቶች ደግሞ ይሞሉታል መጨረሻና። ስለዚህ የአባቶቻችን በረከት ይደርብን። ሰው የጣለውን እግዚአብሔር አነሳው። ይህን ቃል የምናገኘው ዛሬ የምናከብረው ሊቀ መልአኩ ቅዱስ ሚካኤል በዘመኑ ያደረገው ድንቅ ስራው በድርሳኑ ላይ ነው። በድርሳኑ ላይ እግዚአብሔርን የሚወዱ እግዚአብሔርን የሚያከብሩ ደጋግ ሁለት ባልና ሚስቶች ነበሩ ይላል። በእስክንድርያ የተሰራች አንዲት ቤተክርስቲያን ፍርስራሿ ኦኗ ዛሬም በርቀት የምትታየዋ ቀደም ብላ ጣዖታቶች የሚመለኩባት አላስፈላጊ መስዋዕት ይቀርብባት የነበረችው ቤተክርስቲያን ሳትሆን የጣዖት ማምለኪያ ነበረች። በዘመኑ የነበሩት 18 ሊቃነ ጳጳሳት ቢነግሱም ያችን ግን ሊቀይሯት አልቻሉም ነበር። ሰው በራሱ ጉልበት አይቀይርም። ሰው በራሱ ኃይል አይመሰርትም አንድ ነገር። ጳጳስ ስለሆነ አይደለም ወይም ዲያቆን ስለሆነ አይደለም፣ እግዚአብሔር ሲጨምርበት ነው። ወገኖቼ ይቺ ቦታ ላይ ማንም ቀድሞ የተቆረቆረችው 2002 በዛን ዘመን መሬቷ የተፈጠረችው 2002 ነበር እንደ መሬቷ ወይስ 2001 ነበር እንደ መሬቷ የተፈጠረው? አልነበረም። እስከዛ ክፍት ነበረች። ግን ሰው ሳይሆን እግዚአብሔር ጊዜውና ሰዓቱ አልደረሰም ነበር። ጊዜውና ሰዓቱ ስላልደረሰ ሁሉ ጸጥ ብሎ ነበር የሚያልፋት ያችን መሬት። አባቶችም የመሬቱ ባለቤቶችም ዝም ብለው እያረሱ ይበሉ ነበር እንጂ ታቦተ ሚካኤል ገብቶ በዚህ ስፍራ ላይ በእኛ መሬት ላይ ሕዝብን ባርኮ እኛን ባርኮ ሕዝብን ፈውሶ እኛንም ይፈውሳል ብለው በእውንም በምናብም አስበው አያውቁም ነበር። ዛሬ ታላቁ ዋርካ እኚህ ናቸው። ስማቸውን ባላቅም ቅድም አቤት አባ ታደሰ ወይም የመሬቱ ባለቤት ሮማኛ እንደደችነት ያባ እሱ ማለት ካሳ ሄዳ እስንች ይላል አሜ ወፈላ ላሰብናትም ግን እግዚአብሔር ፈቅዶ ሚካኤል መጣ። ትንሽዬ ቆርቆሮ ገዛንና ታቦቷን አስገባናት አሉ እኚህ ታላቅ አባት። አረ እግዚአብሔር ክብር ይስጥልን፣ አባታችን ክብር ይስጥልን። ክርስቲያን ማለት እንዲህ ነው። ክርስቲያን ማለት እንዲህ ነው። ወይ ታሪክ መስራት ወይ ታሪክ ማቆየት። እንደነዚህ አባት ያስፈልጋል። ስለዚህ ወደ እስክንድርያ ቤተክርስቲያን እንሂድ። መስጊድ የነበረችዋን እኚህ ጳጳስ በቁርጠኝነት አርበኝነት ልክ እንደ መላከ የጎጆው አርሴማ አስተዳዳሪ መላከ ፀሐይ ሲራክ መምህር ሲራክ እችን ቦታ በድፍረት እንደቆረቆሯት እኚህ ጳጳስም እባካችሁ አሉ፣ ይህ እግዚአብሔር አይወዶም የምትሰሩትን ስራ። ስለዚህ ጣዖትን ማምለክ፣ ለጣዖት መስገድ፣ ለጣዖት መስዋዕት ማቅረብ እግዚአብሔር አይፈቅድም። በነፍስም በስጋም ትቃጠላላችሁ። ስለዚህ አፍርሱት፣ ጣዖቱን አፈራርሳችሁ ጣሉ። እኛ የእግዚአብሔር ስም እንሰይማለን፣ እባርክላችኋለሁ። የቅዱስ ሚካኤል ታቦት ይገባል። በሬና ፍየል ወይም በግ ረዱልኝ አይልም። እግዚአብሔር የሚፈልገው መስዋዕት ንጹሕ ልብ ነው። እግዚአብሔር ደግሞ የእግዚአብሔር መልአክ ቅዱስ ሚካኤል እዚህ ቦታ ከገባ ዕውራን ይበራሉ ብለው እኚህ ጳጳስ ሕዝቡን አሳመኑ። በዚህን ጊዜ አሜን ብለው ተቀበሉ። ዛሬ እኮ ከልብ የሚሰብክ ሰው ካለ ሕዝቡ ወገኖቼ ራሱን ይሰጣል። አይተናል። ሰው ከተማረ ራሱ ይሰጣል፣ በነፍሱ አይደራደርም። በሊቢያ የሞቱት ወጣቶች ለኛ አርያ ናቸው፣ ለኛ አርያችን ናቸው ወገኖች። በሕይወታቸው አልተደራደሩም። በሊቢያ ታስረው ከ330 እስረኛ መካከል ተመንጥረው ወጡ። ማን ለያቸው? ሁሉም አበሻ፣ ሁሉም ጥቁር። እንዴት ተለዩ ክርስቲያን መሆናቸው ካላችሁ እኔ ብርሃን እንደሆንኩኝ እናንተም ብርሃናችሁ በሰው ፊት ይብራ እንደተባለ ሁሉ እነዚህ 330 ወጣቶችም
ብርሃናቸው በርቶ ነበር። በምን? በአንገታቸው ክር ላይ ይታይ ነበር። ክራቸው ብርሃን ነበር። ክርስቲያን መሆናቸውን ለይተው አውጥተው ኑ ቁርአንን ቅሩ እንቅራላችሁ ብለው እስልምናን ተቀበሉ ሲሏቸው እኛ እኮ የመጣነው ዳቦ ፍለጋ እንጂ ሃይማኖት ፍለጋ አልመጣንም። እኛ እኮ አገር ቀይርን እንጂ ሃይማኖት ለመቀየር አልመጣንም። ሃይማኖታችን ደግሞ ወደፊት እንጂ ወደኋላ መመለስ አላስተማረችንም። ስለዚህ ብሞትም የክርስቶስ ነኝ፣ ብኖርም የክርስቶስ ነኝ፣ አንገቴን ቅላው ብለው በግ ባራጁ ፊት እንደሚቆም ሁሉ እነዛ የቂርቆስ ልጆች፣ የ24 ልጆች፣ የገዳም ሰፈር ልጆች፣ እንጀራ ያገናኛቸው ኦርቶዶክሳውያን ክርስቲያኖች፣ እነዛ ከጥምቀት የተመለሱ ወጣት ምንጣፍ አንጣፊዎች እነሱ ስጋቸው ተነጥፎ ቀረበ በግብፅ ላይ ሞቱ። ይሄ የህይወት ጉዳይ ነው። እኚህም አባት ጣዖታቱን አፍርሰው የቅዱስ ሚካኤልን ታቦት አስገቡ። በዛው ውስጥ ደግሞ የቅዱስ ሚካኤል ፍቅር ያደረበት አንድ ሰው ነበረና ባልና ሚስቶች እግዚአብሔርን የሚወዱ የሚያከብሩ ነበሩ። ለድሃ እያበሉ ችግረኛውን እያለበሱ ለቤተ እግዚአብሔር ሳይሰስቱ እየሰጡ ይኖሩ ነበረ። ነገር ግን ኑሮ ከቤት ውሎ ከቤት ወደ ማረፈ እንደሚባል ሁሉ ይሄ ሰው ደከመ፣ ጊዜ ረፍቱ ደረሰ። እያገለገለ የ3 ቀን ህመም ገጠመው ባልጋ ላይ። ስንት ቀን ነው? ስንት ቀን? የ3 ቀን ወገኖች፣ ከዛ የባሰ ህመም አያምጣብን። የ3 ቀን የንስሐ ጊዜ ይሄ ከሌቃ ነው ይሄ ከሌቃ ነው ለማለት ብቻ እግዚአብሔር ጊዜ ይስጠን ወገኖች። ዛሬ ጊዜ አጥተናል። ወጣ ስንል ወገኖች፣ ድሮ መኪና ነበር ውሻውን እየገለበጠው እንስሳውን እየገለበጠው የሚታይ ሰው። ግን ዛሬ ሰውን እየገለበጠ አስቸግሯል። ሰውን እየገለበጠ ድሮ ውጭ ሀገር ሄዶ የመጣውን ሰው ነው ሰላም መጣ ምንለው። ዛሬ ከዚህ ሰንዳፋ ደርሶ መጣ ሰላም መጣ ሆይ መባባል ሆኗል። ሰላም መጣ ሆይ፣ ሰላም ርቆናል። ለዚህ ነው ርዕሳችንም ሰይጣንን እግዚአብሔር አነሳው። እንዴት እግዚአብሔር እንደሚያነሳ ተመልከቱ ወገኔ። ዛሬ ወድቄ ያለው ያልሽ እህቴ፣ እኔ በሰው ዘንድ ተጠልቻለሁ ትላለህ ወንድሜ። አሁን እግዚአብሔር መልስ አለው ወንድሜ። እንደወደቅክ አትቀርም፣ እግዚአብሔር ያነሳሃል። እህቴ ወድቀሽ አትቀሪም። በትዳር ተገፍተሽ ሊሆን ይችላል። ልጅ በማጣት ተገፍተሽ ሊሆን ይችላል። ስራ በማጣት ተገፍተሽ ሊሆን ይችላል። በቤተሰብ ተገፍተሽ ሊሆን ይችላል። ቤት በማጣት ተገፍተሽ ሊሆን ይችላል። እግዚአብሔር የተገፉትን ደግሞ ማንሳት ይችላል። ጠብቀኝ፣ መርሱን እንዴት እንደሚያነሳ ጠብቀኝ። በዚህ ጊዜ ይህ ሰው መሞቻው ሰዓት ደረሰ። ሚስቱ በራስጌው ጋር ቁጭ ብላ ንዛዜውን ተቀበለችው። እንዲህ አለ፣ እባክሽን ያስለመድነውን የቅዱስ ሚካኤልን በዓል እንዳታስታጉይ። በየወሩ ዘክሪ። በዓመት 2 ጊዜ ደግሞ ድሆችን እየጠራሽ አቢ። ለቤተ እግዚአብሔር ሳሰስጪ ስጪ አብልጠሽ። እሱም ህዳር 12ና ሰኔ 12ን አደራሽን ብሏል። አረፈ። በዚህ ጊዜ እቺ ሴት ነፍሰ ጡር ሴት ነበረች ይላል ድርሳኑ። ነፍሰ ጡር ሴት ነበረች። በዚህ ጊዜ ከጎናቸው ደግሞ ክፉ ጎረቤት ነበረ። እግዚአብሔር ክፉ ጎረቤት ያርቅላችሁ። ክፉ ጎረቤት አይጣል እኮ ነው። ክፉ ጎረቤት አስቸጋሪ ነው ወገኖቼ። መሻሻልን አይፈልግም። የሱን መሞት ተደሰተ ይላል። መጀመሪያም ሲጾም ሲጸልይ ለድሃ ሲያበላ ለቤተ እግዚአብሔር ሲሰጥ ሀብታም እኮ ነበር። ግን አይኑ ደም ይለብስ ነበር ይላል። ደም ይለብስ ነበር ያ ባለጸጋ ምቀኛ ጎረቤት። ሀብት እያለው መስጠት አይችልም ነበር። ይሄ ድሃ ግን ካለችው እየሰጠ ምርቃትን ይንበሸበሽ ነበር። እሱ ሲሞት ደስ አለው፣ ቦረቀ ይላል። ቦረቀ፣ ተገላገልኩኝ። ከዚህ በኋላ የሚጋፋኝን ወሰንተኛ ወደቀልኝ ብሎ ደስ አለው።
እቺ ሴት በተሰጣት ትእዛዝ መሰረት በዓሉን እያከበረች ሆዷ እየገፋ መሄድ ጀመረ። መውለጃዋ ሰዓት ሲደርስ ምጥ መጣ። ብቻዋን ያለችው አተኮሰኝ ስትል እንኳን አብሯት የሚቆም ሰው አልነበርም። በዛ ሌሊት ጩኸት በረታ፣ ምጡ አፋፋማት፣ የሚደርስላት ሰው አጣች። ጩኸቷ ግቢውን አንባረቀው ይላል። ይህ ክፉ ምቀኛ ጎረቤት ጩኸቷን እንኳን ሰምቶ ሊራራ አልፈለገም። መስኮቷ ስር ተለጥፎ ይሰማ ነበረ፣ ሞቷን ይጠባበቅ ነበረ ይላል። ዛሬም የኔና የእናንተን ሞት የሚጠባበቁ ጠላቶች አሉ። የኔና የእናንተን መዋረድ የሚፈልጉ ጠላቶች አሉ። ዛሬም የኔና የእናንተን በመስሪያ ቤት መባረር የሚፈልጉ ጠላቶች አሉ። ጓደኛ መስለው ጠላት የሆኑ ሸምበቆች ሲደገፏቸው እንደ ሸምበቆ የሚወጉ ውስጣቸው በረከትና ጽድቅ የሌለ ባዶ እንደ ሸምበቆ የሆነው ሕይወት የሌላቸው በዚህ ጊዜ ላይ ጣሯን ይሰማል። እሷም ከሞተችልኝ ድንበሬን አንስቼ ግቤን እቀላቅላለሁ ይላል። እባክህን ቅዱስ ሚካኤል አለች። ከዛ በኋላ እባክህ እግዚአብሔር ባለሟል ቅዱስ ሚካኤል ድረስልኝ፣ እባክህን ሰው የለኝ ወገን የለኝም፣ እባክህ ከዚህ ከገጠመኝ ጭንቅና መከራ አውጣኝ አለችው። ቅዱስ ሚካኤል እንዳይን ጥቅሻ መጣላት ይላል ወገኖቼ፣ እንዳይን ጥቅሻ መጣላት። ቅዱስ ሚካኤል ሲቀርባት ይላል የአስጨናቂ ምጥ እንደ ውሃ ሽንት ምንም ሳይመስላት ምን የመሰለ ወንድ ልጅ ታቀፈች። ምን የመሰለ በዚህ ጊዜ ቅዱስ ሚካኤል ብላቴናውን ባረከው። እግዚአብሔር ሁላችን ይባርካ። እግዚአብሔር ሁላችን ይባርካ። አረ ቅዱስ ሚካኤል ሁላችን ይባርካ። በረከታተናል ዛሬ ንቦ ሚካኤል የሚባርክ ታላቅ ታምረኛ ሊባርክ የመጣ ነው። ልንባረክ ማርያምን ይመነኝ። ዛሬ ጎብጠሽ የመጣሽ ነፍስ ካለሽ በቅዱስ ሚካኤል ዛሬ ቀና ብለሽ ትሄጃለሽ። ታሪክሽ ይቀየራል። ታሪክ ይቀየራል። እግዚአብሔር ይችላል። ታሪክ መቀየር ይችላል። በዚህን ጊዜ ባረካት። እንዲህ አለ። ልክ እያኮበኮበ እየተነሳ ያለ ቅዱስ ሚካኤል ክንፉን እያማታ ዞር አለና አንድ ቃል ገባላት። ይህ ብላቴና አድጎ የዚህ ክፉ ባለጸጋ ምቀኛ ጎረቤትሽን ሀብቱንም ንብረቱንም ይወርሳል አላት። እችን ተናግሮ ሄደ። እቺ ሴት ደስታም ድንጋጤም ይዟ ስለነበረ ያላትን ግን በአይምሯ አላወቀችም ነበር ይላል። ለምን? ደስታም አለ ድንጋጤም አለ። መልአኩን ስላየች የነገራትን በአይምሯ አላስቀመጠችውም ነበረ ይላል። በዚህ ጊዜ ይህ ብላቴና እያደገ ሄድ ጀመረ። እሷም ደግሞ ካደረገላት ውለታ የተነሳ ለቤተ እግዚአብሔር ትሰጣለች፣ ለድሃ ታበላለች። ብር ስር የለውም፣ እንደምታውቁት ስር የለውም። ካልተሰራ ካልተጨመረበት ያልቃል። ብሩ አለቀ። ልጁ የ10 ዓመት ብላቴና ሆነ። የ10 ዓመት ብላቴና ሆኖ ብሩ ግን አለቀ። እንዲያልቅ ያደረገው እግዚአብሔር ምክንያት ስላለው ነው። በቤቷ ማትረፍረፍ ይችል ነበረ፣ ግን ስራውን መስራት ስለፈለገ ነው። እግዚአብሔር ባዶ አደረገው። የሚላስ የሚቀመስ በቤቷ ጠፋ። ይህ ምቀኛ ባለጸጋ፣ ምቀኛ ተንኮለኛ ጎረቤት ችግሯን ምክንያት አድርጎ ጠጋ አለ። አንቺም ልጅሽም በራብ ከምታልቁ በራብ ከምትሞቱ ልጅሽንም ዘመን ራብ እስከሚያልቅፍ ድረስ እኔ ቤት ይቀመጥልሽ። እኔ ላብላው፣ ላጠጣው፣ ላልብሰው እንደ ልጄ ልየው። አንቺም ደግሞ የረሃቡን ዘመን የምታልፊበትን 20 ወቄት ብር ልስጥሽ አላት። እሺ አለች። በረሃብ ከመሞት በጦርነት መሞት ይሻላል ብለዋልና ሐዋርያቶች። እኔም ልጅም በረሃብ ከመናቅ ብላ ልጇን ሳታውቅ ለገዳይ ሰጠችው። ለገዳይ አሳልፋ ሰጠችው። 20 ወቄቷን ብር ያዘች።
ይህ ምቀኛ ጎረቤት ደስታ በደስታ ሆነ። ዓላማዬ እቅዴ ግመታ። እኔን በሕይወት ሀብትና ንብረቴን ይወርሳል የተባለውን ጠላቴን በእጄ ከተትኩት። አሁን የመግደልም ያለ መግደልም የኔ ፋንታ ነው አለ። ብላቴናውን 4 ቀን ቤቱ ካስቀመጠ በኋላ ብላቴናው በተኛበት ለካው ይላል። ለካው ቁመቱን ለካና ሄዶ ሳጥን አሰራለት። ያንን ብላቴና በ5ኛው ቀን በተኛበት ታቀፈና እዛ የተዘጋጀው ሳጥን ውስጥ ከተተውና ቆለፈበት። ወስዶ በአህያ ጭኖ ባህር ላይ ወፍዶ ጣለው። ቁልፉንም ወረወረው። አሁን አለ ሀብቴንም ንብረቴንም ብቻ ሳይሆን የጠላቴንም ንብረት መሬት እወርሳለሁኝ። እሱን ባሏ ሞተ፣ ልጇንም ገደልሁ፣ እሷም ትንሽ ቀን ነው ትሞታለች። ከዚህ በኋላ ንብረቱን የኔ ነው ብሎ ደስታ በደስታ ሆነ። ሰው ካሰበው ማን ያሰበው ይበልጣል? እግዚአብሔር ያሰበው ይበልጣል። ያንን ሕፃን ወሰደና ባህር ላይ ጣለው። ባህሩ አንዴ እያሰጠመው አንዴ እያንሳፈፈው የ10 ቀን መንገድ በባህር ላይ ጉዞን አደረገ ታፍኖ። በወቅቱ በግ የሚጠብቅ ወንዝ ዳር ላይ ግጦሽን እያስጋጠ ውሃውንም እያስጎነጨ በጉን የሚጠብቅ ገበሬ ነበረ ይላል። ሲመለከት ሳጥን እየተንሳፈፈ በተንጣለለው ባህር ላይ ይሄዳል። በዛ ባህር ላይ ደግሞ ብዙ ነጋዴዎች በመርከብ እየሆኑ ጓዛቸውን ጭነው ይሄዳሉ። አንዳንዴ ማዕበል እየተነሳ መርከቡን እየገለበጠ ጓዛቸው በባህር ውስጥ ይሰጥማል፣ ሰው ይሰጥማል። ሲያይ ጊዜ ደስ አለው። ምናልባት ነጋዴዎች መርከቡ ከብዷቸው ወይ ማዕበል ተነስቶ የነጋዴ ንብረት ቢሆን ማለትና ዋና ስለሚችል ወደ ባህሩ ገባ ይላል። እየዋኘ ያንን ሳጥን ወደ ዳር አወጣው። ወዴት አወጣው? እግዚአብሔር ከሚነደው እሳት ዳር ያውጣል። ከሚነደው እሳት ዳር ያውጣን ወገኖቼ። ዳር አወጣው ይላል። ዳር አወጣው ወገኔ፣ ወደ ዳር አወጣው። በዚህ ጊዜ ይላል ወገኖቼ ሲያየው የማይደፈር ውሃ ጠግቧል። ይሄ ነገር ምን ይሆናል? ሞከረው፣ አይቻልም። አይ ይሄማ አለ ጠገራ ብር ወይም ወርቅ ነው አለ። በቃ ድህነት ደህና ሰንብቼ በቃ አለ ድህነት ደህና ሰንብቼ ከዚህ በኋላ በግ እያረቡ መሸጥ እየሸለቱ መሸጥ አከተመ። በቃ አለ እንደምንም እያረገ እየተንደፋደፈ እየተሸከመም እያረፈም እቤቱ ደረሰ። ነጭ ላብ እየተፋ ሚስቴ ደስ ይበልሽ፣ ነጋዴዎች ማዕበል መጥቷቸውን አልታወቀም። በወርቅ የታሸገ ጠገራ ብር ይሁን ወርቅ ይሁን ይዤልሽ መጥቻለሁኝ አለ። ከዛ በኋላ ለመክፈት ቢታገል ቁልፉ ተንጠልጣይ አይደለም፣ የሚሰበር አይደለም፣ ሰረገላ ቁልፍ ነው። ግራ ገባው። ቢሰራው ምን አባቱ አለና በመጥረቢያ ሊገምሰው ሲል ሚስትየዋ መጣች። ቆይ እስኪ ውስጥ ያለው ዕቃ ድንገት እንጨቱን ስትመታው ቢጨፈለቅስ? ወርቁ ቢሆን እኮ ይጨፈለቃል፣ ቅርጹ ሊጠፋ ይችላል። ስለዚህ መጥረቢያውን አስቀምጦና እርፍ በል ምሳ ብላ አለችው። እሺ አለ። እንግዲህ ያው ዛሬ አማረኝ የአሳ ጥብስ ነው። ምንድነው ያማረኝ? አሳ ጥብስ ነው። ስለዚህ መጀመሪያ አሳ ገዝቼ መምጣት አለብኝ አለ። ወደ ኋላ ተመለሰና አሳ ሄደ። ወደ ወንዙ ጋር ሄደ። አጥማጆችን አገኘ። ባካችሁን አለ በደስም ወጥመዱን ጣሉት አለ። መረቡን ዘረጉለት። ምን የመሰለ ጠብደል አሳ አገኘ። ዋጋውን ከፈለና አሳውን አንጠልጥሎ በሽቦ በጀርባው አንጠልጥሎ ወደ ቤት መጣ። በይቶሎ ያለ ያዘና ቢላውን አምጭልኝ አለ። ቢላው ቀረበ። አሳውን ሆዱን ቀደደው ይላል። ከሁለት ከፈለው። በውስጡ ያለው ቆሻሻ ወጣ። ሲያይ የሆነ ብረት ነገር አገኘ። ወርቅ ይሆን እንዴ አለ። በደም የተጨማለቀ ብረት ነገር ነው። በውሃ ቢጤ ለቅለቅ አድርጎ ሲያየው አንድ ፍሬ ቁልፍ ነች። ማን ያውቃል አለ። ማን ያውቃል እቺ ነገር የዚህ ሳጥን ብትሆንስ አለ። አነሳና ቁልፉን ያዘና ጠጋ አድርጎ ከፈት ቢያደርገው የተዘጋው ብርግድ ብሎ ተከፈተ። እግዚአብሔር በሩን ይክፈትልን።
ወገኖቼ ዛሬ በተለያየ ደፍተራ በጠንቋይ የተዘጋብህ ወንድሜ እግዚአብሔር መክፈት ይችልበታል። ሚካኤል ይከፍታል። አይዞ በትምህርት የተዘጋብህ፣ በትዳርሽ የተዘጋብሽ፣ በሁሉም ነገር ትብ ያለብህ ቀን የጨለመብሽ ሴት ካለሽ አይዞሽ፣ እግዚአብሔር መርሳለሁ። የተዘጋውን ይከፍታል፣ ይከፍታል። እግዚአብሔር ይከፍታል፣ ይከፍታል። እግዚአብሔር መክፈት ይችልበታል። ሰው የዘጋውን ማን ይከፍታል? ሰው የዘጋውን ማን ይከፍታል? ይከፍታል። እግዚአብሔር ይከፍታል። መላእክቱን ልኮ ይከፍታል። ከፈተው። ሲያይ በቁመቱ ልክ የተዘረጋ ጧ ብሎ እየተኛ መልኩ የሚያምር የ10 ዓመት ብላቴና ደነገጠ። አልተበሳጨም። ወርቅ ነው ብዬ ተሸክም የመጣሁት፣ ብር ነው ብዬ ተሸክም የመጣሁት ብሎ አላዘነም። ደስ አለ በለጠ። እግዚአብሔር ይመስገን አለ። እግዚአብሔር ይመስገን ቤቴን በበረከት የሞላልኝ በብላቴና የሰጠኝ ስሙንም አለ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አዎ ጥሩ ነው እልልታ። ጊዜያችን ለመቆጠብ ብዬ ነው። በዚህ ሰዓት ላይ ከባህር ስላገኘሁት አለ ስሙንም አለ ባህራን ብየዋለሁኝ አለ። ባህራን እያለ ፍቅር አደረበት። ልጅ አልነበረውምና ልጅን ተርቦ ነበርና ልጅን ተጠምቶ ነበርና ከዚህ በኋላማ ይህ ብላቴና ሰውነቴ አርጅቼ ቢዝል አባባ ሸማው እኮ ወደቀ ከላይ ላይ ብሎ ካባውን ያለብሰኛል። አይዞሽ አንቺን ጉልበትሽ ቢደክም ቢዝል ከምንጭ ውሃ እየቀዳ የሚያመጣ ልጅ እግዚአብሔር ሰጠን። ጭራሮን እየለቀመ እሳት የሚያሞቀን ብላቴና ሰጠን። እግዚአብሔር ይመስገን ብሎ ስሙን ባህራን ብሎት ያገለግለዋል፣ ይጠብቃል ይላል። ከጊዜ በኋላ ያ ምቀኛ ጎረቤት የሚተዳደረው በንግድ ነበርና የ10 ቀን መንገድ እየተጓዘ በፈረስ ሲጓዝ ልክ እነሱ ደጅ ላይ ሲደርስ ፀሐይ ጨለመችበት ይላል። ፀሐይ ጨለመችበት። እግዚአብሔር ኑሯችን አያጨለምብን ወገኖች፣ እግዚአብሔር ኑሯችን አያጨለምብን። የጨለመብን ካለም ደግሞ እግዚአብሔር ያንጋልን። ጨለመበት። የበጉን ጠባቂ ባለቤት አገኘው። እባክህ አንተ ሰው፣ እኔ ነጋዴ ነኝ፣ እከሌ እባላለሁ። የመጣሁት የ10 ቀን መንገድ ተጉዤ ነው። ከዚህ በኋላ መሄድ አልችልም። ሽፍቶች አሉ፣ ጓዜንም ብሬንም ይዘርፉኛል። በቤት አሳድረኝ፣ ዋጋን እከፍልሃለሁኝ አለው። እሺ ግባ አለው። ግባ አስገባው። ያንን ምቀኛ ጎረቤት አላወቀም። አስገብቶ ውሃ ሙቆ እሳት ፊት ቁጭ አድርጎ እግሩን እያጠበ ባህራን ና ውሃ አምጣ ይለዋል። ባህራን ና እባክህ ምንጣፉን አንጥፍ ይላል። ይህ ሰውዬ ግራ ገባው። እንዲህ አይነት ስም ተሰምቶ ታይቶ ማይታወቅ ምን አይነት ስም ነው ደግሞ ባካችሁ እያለ ከራሱ ጋር ይማከራል። እግሩ ከታጠበ በኋላ ማዕዱን ከቆርሶ ከበላ በኋላ በነገራችን ላይ ይሄ ልጅ ነውን አለው። አዎ ልጅ ነው። እንዴት ባህራን አልከው? እኔ ሰምቼ አላቅም ይሄን ስም አለው። አይ ነገሩ እንደዚህ ነው ብሎ ታሪኩን ተረከለት። ከስንት ዓመት በፊት ይህ ብላቴና በግ እየጠበቀ በሳጥን ተንሳፎ እንደመጣ ተረከለት። ሲተርክ እንደ ፊልም ዝም ብሎ ማየት ጀመረ። ራሱ ለካስ እኔ ጣልኩት ሞቷል፣ አሳ ነባሪ በልቶታል፣ ጉማሬ ውጦታል ያልኩት ለካስ እንደገና መጥቶ እዚህ ነፍስ ዘርቶብኛል። ስለዚህ አሁን መበቀል አለብኝ አለ። መበቀል አለብኝ። ወዲያውኑ ማለዳ ላይ እባክህ አንተ ሰው አለው የበጉን ባለቤት። እባክህ አንተ ሰው እንደምታየኝ 10 ቀን መንገድ ነው የመጣሁት። የ10 ቀን መንገድ መጥቻለሁ። ተመልሼ መሄድ አልችልም። ዕቃ ጥዬ መጥቻለሁና ልጅ ላክልኝ፣ የድካም ዋጋ 20 ወቄት እሰጥሃለሁ አለው። እሺ ብሎ አባትየው 20 ወቄት ተቀበለ። ልክ እንደናቱ ስንቅ አዘጋጅቶ ለመንገድ ባህራን አለውና ግንባሩን ስሙ በሰላም እንደወጣ በሰላም ያምጣ ብሎ ሸኘው። ባህራን የሞቱን ደብዳቤ ይዞ ጉዞን ያደርግ ነበር። ወገኔ ታመን ግድ የለም። ምናልባት እናንተ ባላወቃችሁ ጠላቶች መርዝ ቀምሞ ሊሰጧችሁ ይችላል። ባህራን ያየው በውስጥ ያለውን መርዝ አልነበረም፣ ወረቀቱን ከላይ ነው ያየው። ግድ የለሽም እህቴ፣ ወተቱነቱ ብቻ ነው ጠጪው።
በሶ ለጠጣው ድግምተኛ ግን ደግሞበት ይሆናል። እኛ ክርስቲያኖች ግን እነሱ ጋር ካለው ኃይል ይልቅ እባብና ጊንጥን የምንረማመድበትን ስልጣን እግዚአብሔር ሰጥቶናል። እግዚአብሔር ሰጥቶናል። ሎሚን በሎሚነቱ እዛው ጠንቃዩ አንዳንድ ደንቀራ በየሰው ደጅ ላይ አይጥ ገንዞ ይጥላል። ቅዱስ ዮሐንስ ሲመጣ እንሾሽላውንም ሎሚንም ርሚጦ ቂጣውንም ይጥላል። ቂጣን የምናውቀው እኛ በመብላት እንጂ ሰው በመስበር አናውቀውም። ሎሚን እኛ በምናውቀው በዛፍ ፍሬነቱ እንጂ ሰውን ሽባ በማድረግ አናውቀውም። ባለቤቱ እዛው የወቆ ጠንቋዩ ክርስቲያን አይደራደርም። አደንግጥ ወይኔ ሳላውቀው እንሾሽሎን ረገጥኩት እንዴ ወይኔ አንቺ አይጧን እኮ ረገጥኳት በቃ አለቀኝ እግሬ ሽባ ሆናት በይ። በድንጋጤ ሰይጣን ይገባል። እኔ ድንግል አምባሳደር ነኝ በዩ። በአንተ ላይ በኔ ላይ አንተ ስልጣን የለህም በዩ። እኔ ቅዱስ ሚካኤል አምባሳደር ነኝ፣ አንተ በኔ ነፍስ ላይ ስልጣን የለህም በለው። ይደነግጣል። አንተ ሙሉ አምባሳደር እኮ ነህ። ገና ኃይለ ሚካኤል፣ ኃይለ ገብርኤል፣ ኃይለ ጊዮርጊስ ከተባልክ በዛ ሰዓት ኃይል ተሰጥቷል። ሙሉ አምባሳደር ሆኗል። ጽጌ ማርያም፣ አክሊለ ማርያም፣ ወለተ ማርያም፣ ወለተ ሰንበት ስትባይ ያን ጊዜ ኃይል ተሰጥቶሻል። ኃይላችን ተሰጥቶናል። በዚህ ጊዜ ይህ ብላቴና የአንድ ቀን መንገድ ሲቀረው 9 ቀን ተጉዞ አንድ ቀን መንገድ ሲቀረው ቅዱስ ሚካኤል በንጉሥ ተመስሎ በወርቅ ፈረስ ላይ ተቀምጦ አንተ ብላቴና ብለው ጠራው። ና ወደ ጤራላ ነው ተረከለት የሄደ የሚላክበትን እሱም ወረቀት አምጣ አለ። ይህ ባህራን ለማንም እንዳሰጥ ተብሏልና ባህራን መስጠት አልፈለገም። ወገኖች የሚያወራው ሰው ጸጥ አድርጉልን። እዛ ጋር በዛ ታሪኩን ተረከለት። በዚህ ጊዜ ወረቀቱን አሳየው። በርቀት የሚለው ምንድነው? ይህ ብላቴና እናንተ ጋር እንደደረሰ ማንም ሳያቅ ያ በሳጥን አድርጌ ጣልኩት ጠላቴ፣ ወራሼ፣ ገዳይ፣ የኔ መሞት የሚፈልግ ባላንጋሬ የጠላቴ ጎረቤት ልጅ ስለሆነ ጉድጓድ ቆፍራችሁ በቁመቱ ልክ ቅበሩት። እንዳይነሳም ድንጋይ ጫኑበት። ዛሬ የመከራ ድንጋይ ከብዶናል። አገራችን የመከራ ድንጋይ ከብዷታል። ድንጋይ ተጭኖናል። የፍቅር ማጣት፣ የሰላም ማጣት፣ የዘረኝነት ድንጋይ ተጭኖናል። ጫኑት። ለምን? በባህር ጥሎት ነፍስ ዘርቶ ከተነሳ አሳ ነባሪ ጉማሬ ካልበላው ይህ ሰውማ መቅበር ብቻ ሳይሆን መጫን አለበት ድንጋይ አለ። ጫኑበት። ይሄን ምስጢር ግን ማንም ሰው እንዳያውቅ ከኔና ካንተ በስተቀር ብሎ ጽፏል። ይሄን የሞት ደብዳቤ ይዞ ነው የሚጓዘው። ቅዱስ ሚካኤል ሲያገኘው እፍ ሲልበት ያ የግደል ፍለጠው ቁረጠው የሚል ታሪክ ተቀይሮ ይህ ብላቴና ልክ እንደደረሰ ለአቅመ ሔዋን የበቃችሁ ልጄን ዳሩት፣ በውጭም በውስጥም ያለው ንብረቴን ይውረስ፣ እኔ እስክመጣ እንዳትጠብቁ፣ ሰርግ ደግሳችሁ ይዘፈን፣ ደስታ በደስታ ይሁን፣ የኔም አሽከሮቼና ሎሎቼ ለሱ የተገዙ ይሁኑ፣ ለሱ እምቢ የሚል ሰው እንዳይኖር የሚል መመሪያ ነው። ቅዱስ ሚካኤል አላወቀም፣ ይቅርታ ባህራን አላወቀም። ደፋ ቀና እያለ ሲሄድ ልክ ደብዳቤው ሲደርስ የዛ የባለጸጋ ታማኝ ባለቤት ሲያየው ደነገጠ። እንዲህ አይነት ደብዳቤው አንተማ ና እዚህ ጋር ተቀመጣ፣ ልብስን ቀይር። ልብስን ቀይር እንጂ ለአንተ አይገባም፣ ልብስ ቀይር። ልጁ ደነገጠ። ባህራን ምንድን ነው የሚደረገው አለ። ልብሱን ቀዳደረ፣ በቁመኑ ቀደው ጣሉት። ምን የመሰለ ልብስ አመጡና አለበሱት። ንጉሱ ወይም ባለጸጋው በበዓል ጊዜ የሚጫማ የወርቅ ጫማ አለ፣ ነጠላ ጫማ አመጡና እግሩ ላይ ያጠለቀሉት። ሲያየው ወርቅ ጫማ ነው። ደነገጠ። አመጡና የወርቅ ዝምዝም ካባ አመጡና የወርቅ ብረት ዘንግ ሰጡት። እየሆነ ያለው ምንድነው አለ። ተጨነቀ። አመጡና እችን የመሰለች ልጅ እንድታገባ ተፈቅዷል። እኔ ክርስቲያን ነኝ አለ። እኔ ክርስቲያን ነኝ፣ በሕጉ መሰረት መጋባት ያለብኝ በጥሩምባና በከበሮ ሳይሆን በቅዱስ ቁርባን በተክሊል ነው አለ።
ቤተክርስቲያን የክርስቲያን ልጅ ክርስቲያን መሆን አለበትና ሄደና በተክሊል አገባ። 40 ቀን ሙሉ እየተበላ እየተጠጣ እየተጨፈረ ተቀመጠ። ከ40 ቀን በኋላ ያ ባለጸጋ ይላል ያ ባለጸጋ ጓዙን ጭኖ በግመል አስጭኖ እሱ በፈረስ ተሳፍሮ ሲመጣ አገር ተንቀጥቅጣለች። ለምን? የንጉሥ ትእዛዝ ነውና አይሻርም። ተንቀጥቅጣለች፣ ይጨፈራል። ምንድነው ተጨፈረው? እኔ ከሄድኩ በኋላ ምን ተገኝቶ ነው ተባለ። እንዴ ንጉሥ ሆይ እርሱ የላኩት ደብዳቤ፣ በደብዳቤው መሰረት የመጣው ባሕራን ልጆትን አገባ። ልጅ አገባ። የማን? ያርሶ። ሌላስ? በውጭም በውስጥም ያለው ንብረት ወረሰ። አሽከሮቹን ሁሉ ይገዛቸው ጀመረ። ጠገራ ብሩንም ወርቁንም ወርሷል። ይሄን ጊዜ ተዝለፈለፈ። ከገዛ ፈረሱ ላይ ወደቀና ነፍሱ ከስጋው ተለየች። ሰይጣን እያዳፋ ነፍሱን ወደ ሲኦል ወሰዱት። የወደቀው ባሕራን ነገሰ ይላል ወገኖቼ፣ ነገሰ። አስቡ፣ ሰው የጣለውን ማን አነሳው? ማን አነሳው? ይህ ክፉ ጨካኝ ጎረቤት በሳጥን አድርጎ ወደ ሞት ባህር ጣለው። የሞት ባህርን ደግሞ እግዚአብሔር ወደ ሕይወት ቀየረ። እግዚአብሔር ማንሳት ይችላል ወገኖቼ፣ እግዚአብሔር ማንሳት ይችላል። ግዴላችሁም ወገኖቼ፣ ዛሬ ብዙዎቻችን ወድቀናል። ብዙዎቻችን እንገፋ ይሆናል። መገፋት መልካም ነው፣ ተገፉ። ግን አትግፉ፣ ግዴላችሁ ገፊ አትሁኑ። ሰው ግን ይግፋችሁ። መገፋት ዋጋ አለው። ታውቃላችሁ? አንድ ምሳሌ ልንገራችሁ። ምናልባት የከተማ ልጆች ነው ሁላችን፣ ግን ቢሆንም እንወቀው እስኪ። ቅቤ የሚባል እናውቃለን፣ እናቶቻችን የሚቀቡት። ቅቤው ከየት መጣ? እርጎ የሚባል አለ፣ ወተት ነው የሚጨመረው። ወተቱ በማሰሮ ይገባና ይጠራቀማል። ያን ጊዜ ይረጋል። ሲረጋ እናቶቻችን ቅቤ ሲፈልጉ ያንን ማሰሮ ሲከቱና እርስ በርሱ ይሰብቁታል። ይሰብቁትና እላው ላይ እንስራውን ባፉ ላይ ምን ያደርጋሉ? ያስሩበታል። ወይ ላስቲክ ወይ ቆዳ ይወጥሩና ጥሩ ልጅ ካላቸው እሱ ያንን እርጎ መከራውን እንዲያሳይ ያደርጋሉ። ጠዋት የተጀመረ እስከ ማታ ይናጣል። ወደፊት ወደኋላ፣ ወደፊት ወደኋላ ይገፋል። ተገፍቶ ያ ቅቤ ስፍፍ ይልና ከላይ ቁጭ ይላል። ያ መከራውን ያየ የተገፋ ቅቤ መጨረሻ ላይ በሰው አናት ላይ ቁጭ ይላል። በሰው አናት ላይ ወገኔ አግኝተኛል። ተገፋ። አየህ፣ ስትገፋ ቅቤ እየወጣ ነው። በረከት እያገኘ ነው። ጽድቅ እያገኘሽ ነው። እናቴ እየተገፋሽ በጠላት ላይ ቁጭ ሊያደርግሽ ነው። እግዚአብሔር ሊያከብርሽ ነው። ነቢያት ተገፉ፣ በጠላቶቻቸው ላይ ከፋሉ። ሐዋርያት ተገፉ፣ በጠላቶቻቸው ላይ ከበሩ። ሰማዕታት ታረዱ፣ ባረዷቸው ላይ ክብርን አገኙ። ወገኖች መገፋት መልካም ነው። ከዮሐንስ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ስንመለከት አንድም ያልተገፋ ነቢያት አናገኝም። አንድም ያልተገፋ ሐዋርያት አናገኝም። እየተገፉ ይላል። መገፋት ምንድነው? መከራን እየተቀበሉ፣ በእንጨት መጋዝ እየተሰነጠቁ፣ በግዞት እየታሰሩ፣ ቆዳቸው እየተገፈፈ፣ እንደ ሽንኩርት እየተከተፉ፣ እንደ ጎመን እየተቀቀሉ ጽድቅ ግን አገኙ ይላል። ምን አገኙ? ምን አገኘ? ወጣት ጽድቅ አገኘ። እየሰረቀ አይደለም ያለው፣ ስንዴ ተሰጥቶት አይደለም ያለው፣ በየወር በጀት ተመድቦለት አይደለም ያለው። እየሞቱ ጸደቁ ነው። እየሞቱ መጽደቅ፣ ይሄ ነው ዋጋው። ይሄ የመብላት ያለመብላት፣ የመኖር ያለመኖር ጉዳይ አይደለም። ክርስትና የመጽደቅ ያለመጽደቅ ጉዳይ ነው። ወደድክም ጠላህ እንደምንሰራው ለምን ትሰራል ሲባል ለመብላት ለመጠጣት አይደለም። እንደምትሏለም የህይወት ጉዳይ ያሰባስባል። የህይወት እና አባ ገብረ ማርያም ጅጅጋ ኪዳነ ምሕረት ስትቃጠል እያዩ አንቺ ስትቃጠይ ከማይ ገብቼ በቃጠል ይሻላል ብለው ከነቆባቸው ገብተው እሳት ውስጥ እንደ በቆሎ ፈነዳዱ። ይሄ የመኖር ያለመኖር ጉዳይ ነው። የጽድቅ ጉዳይ ነው። አባቶችን እስከ ሞት ያደረሳቸው አንተ 100 ብር ለመስጠት 1000 ብር ለመስጠት እጅ ቫይብሬት ያደርጋል። ቫይብሬት
አባቶቻችን ከመቶ ብርም ከሺህ ብርም አልፎ በመቶ ሺህ ብር የማይገኝ ሕይወታቸውን አያይዘው ተወራርደው ከእግዚአብሔር ጋር በረከት ያገኛሉ። በረከት ያገኛሉ። ዝም ብሎ አይደለም መለመን። ብዙ እንዲሰጥ ትፈልጋለህ። ብዙ ስትባል ደግሞ ትቀንሳለህ። ሚካኤል ጋር ቆሞ ቅዱስ ሚካኤል የምፈልገው 1000 ብር ከ1000 ብር በላይ እንዳትሰጠኝ አደራ ብሎ ጸሎት የሚያርሰዋለው አቤት 10000 ብር ፈልጋለሁ ቅዱስ ገብርኤል ከ10000 ብር በላይ ደሞዜን እንዳታሳድጋት የሚል ሰው ነው። ብዙ እንዲሰጠን እንፈልጋለን። ለቅዱስ ሚካኤል ግን ስጡ ስንባልስ አይበቃውም? እንደ 50 ብር በቃው እንዴ? ይበቃዋል። ይሄ እኮ ነው ወገኖች፣ ድክመታችን ይሄ ነው። ሰይጣንን እግዚአብሔር አነሳው። ይሄ ነው ወገኖች። ዛሬም ወገኖች ብዙ ጊዜ ወድቀናል። ዛሬም አገራችን በክፋት በተንኮል በሰው ዘንድ ወድቃለች፣ በጠላት ወድቃለች። በጠላት እጅ ነች ያለችው። በቃ አለቀላት ኢትዮጵያ ይላሉ። አለቀላት፣ ተከፋፈለች። ያ የጥንትነቷ ጀግንነት፣ የጥንቷ አርበኝነት፣ የጥንትነቷ ታሪኳ ጠፋ። እርስ በእርሷ አባላናት። በቃ ኢትዮጵያ አለቀላት ያሉ ሰዎች አሉ። ይሄ በሰው ዘንድ እንጂ በእግዚአብሔር ዘንድ ግን አላለቀላትም። ኢትዮጵያ አትፈርስም። ለምን መሰላችሁ? ኢትዮጵያን የሚጠብቃት ሰው አይደለም። ኢትዮጵያን የሚጠብቃት ወታደር አይደለም። ኢትዮጵያን የሚጠብቃት የማያንቀላፋው መድኃኔዓለም ብቻ ነው። ለምን ብትሉ ወገኔ በመጽሐፍ ቅዱስ ላይ ስንመለከት እሱ ተወልዶ ተጠምቆ ያደገባትን አገር ኢየሩሳሌምን እንኳን ደጋግሞ እንኳን አለመሰገናትም። 47 ጊዜ ደጋግሞ የጻፋት ብትኖር እቺው ሀገር እግዚአብሔር ኢትዮጵያ ነች ወገኖች፣ ኢትዮጵያ ነች። ስለዚህ እኛ ክርስቶስ እንዳለው ነው እናንተ እኮ እንደ ኢትዮጵያ ሕዝቦች አይደላችሁም ብሎ የመሰከረልን ለኢትዮጵያ ሕዝብ የሚበሉትን የሚጠጡትን አዘጋጀላቸው ብሎ ዳዊት አስቀድሞ ትንቢት የተናገረላት ሀገር እግዚአብሔር ኢትዮጵያ። ግን ታዲያ እንዲህ ከተነገረልን ለምንድን ነው መለያየት የመጣው? ለምንድን ነው መገፋፋት የመጣው? ጥላቸው ከየት መጣ? ዘመኑ እንል ይሆናል። ለዛ ሁሉ መነሻው ግን እኛ ነን። አሁን እየተገዳደለ ያለው 60-70 ዓመት የሞላቸው ናቸው ወይ? አይደሉም። እየተደባደበ ያለው በ20 ዓመት 30 ዓመት ያለው ወጣት ነው። እርስ በርሱ እየተደባደበ ብሔርተኝነት መሬቴን ልቀቅ ጓዜን ልቀቅ እያለ ያለው ወገኖቼ፣ ቁጭ ብሎ ባካችሁ አትንቀሳቀሱ እዚህ ያላችሁ። ስለዚህ እየተገፋፋ ያለው ወጣቱ ነው። ለምን መሰላችሁ? እስቲ በመድኃኔዓለም ብሔርተኛ ናችሁ? ማርያምን እስቲ ብሔርተኛ አይደለም እንዴት ካለ ከኋላም ከፊትም ያላችሁ እጃችሁ ነው ትሉኝ። እኔ ብሔርተኛ አይደለም፣ ዘረኛ አይደለም። እኔ ብሔርተኛ አይደለም የሚል ሰው አረ መድኃኔዓለም ከክፉ ነገር ያውጣችሁ፣ ከክፉ ነገር ያውጣችሁ። ብሔርተኛ አይደላችሁ ማለት በጣም ጥሩ ነው። እስኪ ካልሆናችሁ ልጆች የወለደ ሰው እስኪ እጁን ያውጣልኝ። ደግሞ ልጅ ያለው በ10 ቤት በ14 ቤት በ20 ቤት ምናምን ልጅ ያለው እስኪ ያውጣልኝ። አላችሁ አውላችሁ አውርዱ። መድኃኔዓለም ከመከራ ያውርዳችሁ። እስኪ ህዳር 29 ቀን ታዲያ ብሔርተኛ ካልሆናችሁ ህዳር 29 ቀን ትምህርት ቤት ልጆቻችሁን ስትልኩ ምን እያለበሳችሁ ነበር? ምን እያለበስን ነው? ንገሩኛ። ከምባታው የከምባታን፣ አድህያው የሀድያን፣ አፋሩ የአፋራን፣ ትግራይ የትግራዩን፣ አማራው የአማርን፣ ኦሮሞ የኦሮሞን ልብስ እያለበሰ ልጆቻችን ትምህርት ቤት ሸኘናቸው። ትምህርት ቤት ሲገቡ ኢትዮጵያን አይመለከቱም። ማንንም የሚያዩት የራሳቸውን ብሔር ነው የሚያዩት። እንደ እኔ አባጅፋር ልጅ ይላል። እኔ አባጅፋር ልጅ ብድግልና እኔ ባል ጀግናው የባሌው ይላል። ኮሎ ብድግልና እኔ ንጉሥ ሚካኤል ልጅ ይላል። ትግራይ ብድግልና እኔ አፄ ዮሐንስ ልጅ ይላል። ጎንደር ብድግልና እኔ አፄ ቴዎድሮስ ልጅ ይላል። ሸዋ ብድግልና የሚኒሊክ ጀግና ልጅ ይላል። ይሄን ኢትዮጵያ ታዲያ እንዴት ይወቀው? እየተሉን እኮ ነው። አደገና ኢትዮጵያ የምትባል ሀገር አለ ሲባል ኢትዮጵያን አለ። እኔ ባሌ ነኝ አለ። እኔ ባሌ ነኝ፣ እኔ አባ ጀፋር ልጅ ነኝ አለ። እኔ አባ በላይ ልጅ ነኝ፣ እኔ ንጉሥ ሚካኤል ልጅ ነኝ። ኢትዮጵያ የምትባል አላውቅም አለ። ይሄ እኮ ነው ችግር የፈጠረው። ኢትዮጵያዊነትን አልብሰናል ነበር የሸኘናቸው።
አሁን የዘራነውን ፍሬ ነው እየበላን ያለ ነው። ለዚህ ነው ወገኖቼ ሰው የዘራውን ያገኛል፣ ሰው የጣለውን እግዚአብሔር ያነሳል። ስለዚህ እኛ በስህተት የዘራነውን ዘር እግዚአብሔር በመልካም እንዲቀይረው አሁን ረፈደ እንጂ አልመሸብንም። እናልቅስ ወገኖቼ፣ እናልቅስ። የዘራነው ዘር ሳይታወቅ እንክርዳድ ሆኗል። ከሀገርም አልፎ እኛን እያፈረሰን ነው። ጌታ ሆይ ይቅር በለን እንበለው፣ ይቅር እንበለው እስኪ። አቤት እግዚአብሔር ይቅር ይበለን። አሜን። እግዚአብሔር ከሁላችን ጋር ያለው ወገኖች፣ ሰው የጣለውን እግዚአብሔር አነሳው ማለት ይሄ ነው። እኛ የዘራነውን እግዚአብሔር ያነሳዋል። ክፉ ነገር ምን ከሆንን እጃችን ካነሳን በዛባችሁ ማርያምን ተው ማርያምን ብዙ አልቆየም። እሺ ትንሽ ነው ቢበዛ እስከ 11 ሰዓት ብቆይ አይዟችሁ። ምን 11 ሰዓት ምን አለ አልበዛም አይደል? ሞኝን ፈልግ። አሁን እስከ 11 ሰዓት ብቆይ እርግጠኛ ነኝ በኋላ ጩር ሲል ወፍጮ ሲነሳብህ ይሄ ማብቂያ የለውም እንደ ብለህ ነጠላ ጫማ ነው ተረጎረ። አሁን እኮ ይሄን ጊዜ ወፍጮ ተነሳበት ሰው አለ ጩር ያለበት ሰው አለ። ሆድ ውስጥ ይሄን ጊዜ ዲማሚት የሚፈነዳበት ሰው አለ። ከኋላ ሞር ነው የሚጠነጣል። ምን ነው አይበቃውም እንደ ሰው ለምን አይበቃው? ተወሩት እንጂ እንዲላል ሐሜት ቢሆን ሌላ ነገር ቢሆን ግን 24 ሰዓት ጆሮ ከፍቶ ይሰማል። ወንጌል ሲሆን ግን ጆሮን ይበላዋል። አስቸጋሪ እኮ ነው። በቃ በለው አንተ ሰውዬ በቃ በለላ። አዎ አንተ በቃ ትላለህ እንጂ እግዚአብሔር ግን በቃ አላለ። ኃጢአት ስትሰራ በቃ ይበል። የሐሰተኛ ብር ስትሰበስብ በቃ ይበል። የደም በር ስትሰበስብ በቃ ይበል። ለወንጌል አሁን ነው ጊዜያችን ወገኖች። ስለዚህ ወደ እግዚአብሔር ቤት መመለስ መልካም ነው። ዛሬ ቅዱስ ሚካኤል ትልቅ ታምር ያደረገበት የባህራንን ደብዳቤ የሰረዘበት ቀን፣ የኢትዮጵያን በደል መከራዋን ሰርዝልን እንበለው። በቃ መጪውን ዓመት የሰላም ዘመን አድርግልን። 2014 ሙሉ ዘመን አድርግልን እንበለው። ሙሉ ዘመን አድርግልን። የጎደለን ይሙላልን መድኃኔዓለም። ሰላም የጎደለን ሰላሙን ይስጠን። ሰላም የጎደለን ሰላሙን ይስጠን። ወገኖች አንበታተን። ስንበታተን አያምርብንም። ማርያምን ነው የምላችሁ። ስንበታተን አያምርም። አንድ ስንሆን ነው። ከኔ ጋር ናችሁ? ታይኛላችሁ? እቺ ጣት ያያችኋት ስንት ነው? ጣት ስንት ነው? ያምራል አያምርም? ያምራል። በህብረት ሲሰሩ በህብረት ሲያከናውኑ፣ አንድ ቀን ግን እነዚህ 5 ጣቱ መካከል ችግር ተፈጠረ። ብሔርተኝነት ተፈጠረ። እኔ ጀግናው እኔ ወንዱ መባል ጀመረ። ማመል ሰራቸው ጀመረው። አውራ ጣት ነው ነገር የበጠበጠው። ምን አለ? እኔ እኮ እናንተ ማለት ባንኖር እናንተ ጥቅም የላችሁም አላቸው። እናንተ አጠቅሙም። እንዴት አሉት? እስክሪብቶ እንዲያምር ማድረገው እኔ ነኝ። የእንጀራ ጉርሻ እንዲያምር ማድረገው እኔ ነኝ። እኔ እኮ ከሌለው እናንተ ጥቅም የላችሁም አላቸው። ግራ ገባቸው። ይቻላል እንዴ ያላውራጣት? እስኪ ሞክሩ። እስክሪብቶ መጣፍ ይቻላል ያላውራጣት? እንጀራ መጉረስ ይቻላል ያላውራጣት? ግራ ገባቸው። እውነትም ሲያዩት አውራጣ ከለከስ ሁሉ ነገር ከንቱ እንዴ ነው። ተያይቶ የማያውቁ ሰዎች እኔ ወንዱ እኔ ጀግናው ማለት ጀመረ። ማን ይሄ ጣት ብድግ አለ ደግሞ? ማን ይሄ ጣት? አቤት ሌባ ጣት። አሁን ይሄ ነው ሌባው። ሁሉ ነገር ሌባ ሆኖ ሳለ ሌባ ጣት ሞሽላቃ። ሌባ ምንነትን ካወቅኩም ጥሩ ነው። ክርስቶስ ሌባ አድርጎ አልፈጠረም። ሌባ ያረካት ራስህ ነው። ሁሉ ነገር በልጅነትም ቃመስ ስለምታረጋት ሌባ አልካት። እቺ አመልካች ጣት ብድግ አለች። ምን አለች? መፎከር ጀመረ። በፍጹም እንደው መከበር ካለብኝ እኔ ነኝ አለ። መከበር ካለብኝ እኔ ነኝ። ለምን? በመኳንንቱ በመሳፍንቱም ዘንድ በትንሹም በትልቁም ለሹመትም ለጽድቅም እናንተን ጎንበስ ያደርጉና ለጥቆማ የሚጠቀሙት እኔን ነው። ስለዚህ መከበር ካለብኝ እኔ ነኝ አለች። ብድግ አለ? መሀል ጣት ብድግ አለ። ይሄ ማጣት ብድግ አለና ምንድን ነው የምታወሩት አለ። እኔ እኮ ሁለቱን ቀኝ አዝማች ሁለቱን ግራ አዝማች አድርጌ መሀላችሁ ነግሼ ነው ቁጭ አልኩት። በቁመትም እበልጥሃለሁ፣ እምቢ ካላችሁ እደቁሳችኋለሁ እያለ እደቁሳለሁ። ዛሬ እንዲህ በማፈራራት አይቻልም። እኔ ስልጣን አለኝ፣ እኔ ከሌ ነኝ። አይሰራም። የሚመካ ቢኖር በማይመካ አረ በማይመካ በእግዚአብሔር ይመካ የተባለው ይሄ ማፈራራት አይሆንም። እኔ ስልጣን አለኝ፣ እኔ ከሌ ነኝ፣ እከሌ ዛሬ የኔ ነው፣ ወራቱ ቀኑ የኔ ነው ማለት አይሰራም። ጊዜ የኔ ነው ማለት አይሰራም። ጊዜ ክርስቶስ ነው። ይሄን ማወቅ አለብን። እንረገጥም እንፈንዳም እንጂ
እኔም ድርሼን እናገራለሁ አለ። ማን ብድግ አለ? ማን? ይሄ ቀለበጣት። እንደውም አለ መከበርማ ካለብኝ መወደድ ካለብኝ ሀብታሙ ወርቅና እንቁ አልማዝ አጥልቆልኝ ከርቀት የምታየው ቃል ኪዳን የሚተሳሰሩት በኔ እኮ ነው። ወርቅ አድርጌ እታያለሁ። እናንተ እኮ ምንም አንገታችሁ ላይ የለም። እኔ ማቀርቺ ትልቅ ነች። ለዚህ እኮ ነው አቅሟን አይተው ዳር ቁጭ ያደረጓት። ይሄ መጤ ጥራጊ የመጣበትን ማይታወቅ ተብሎ የደፋ ሰው አለ። እንደ ተገፋ አትቀርም። እግዚአብሔር ከተገፉት ጋር ግን እግዚአብሔር አለ። እግዚአብሔር አለ። አቅም ከሞጋ እግዚአብሔር አለ። ከተዋረደው ጋር እግዚአብሔር አለ። እቺ ጣት ምን አለች? እባካችሁ አለች። መለየት ምን ያስፈልጋል? እኔ በልጥ እኮ መባባል አያስፈልግም። እኛም እንደ ጥንቱ እንደ ድሮ ሳንላይ በፍቅር ሆነን ሰው ማገልገል ነው ደስ የሚለው። አሊያ አለች አሊያ እኔ በልጥ የምንባባል ከሆነ እኮ አምስታችንም የራሳችን ቦታ የለንም። አምስት ነው በክንድ ላይ ነው። ክንድ እኮ ቆርጦ ቢጥለን ወዳቂዎች ነን አለች። ወይሳሰት የበላይ ነው በማላይ ነው። ክንድ ደከማችሁኛል ውረዱልኝ ብሎ ክንድ ሳይል ደከማችሁኝ ሳይል እነሱ ግን እርስ በርሳቸው ይጣላሉ በሰው። ዛሬም ክንዳችን ማን ነው? ዛሬም ክንዳችን ማን ነው? ኦሮሞንም፣ አማራውንም፣ ትግሬውንም፣ ከምባታውንም፣ አድያውንም፣ ስልጤውንም፣ ሶማሌውንም ሁሉንም ብሔር የፈጠረ ማን ነው? ማን ነው? አዳም አንድ ሔዋን አንድ። የአፋር የጅጅጋ ወይም የአፋር ወይ የሶማሌ ወይ የትግሬ ወይ የአማራ ወይ የኦሮሞ አዳም አለ? አዳም ሜክ ከቆሞቲ ሔዋን ሜክ ተቁማ ዋን ሜክ ማሬ ማልዋልኛና ረ አካሰሬት ማሪ ሆንኛና ተቁማቲ እንደው ሻም እንደሚያባላል አዳም አንድ ኮን የኦሮሞ የአዳም የአማራ አዳም ከሌለ ሁላችን የተፈጠርነው ከአዳም ከሆነ መነሻችን የአዳም ደም ቀይ የሁሉም ደም ቀይ ነው። እባካችሁ አንገፋፋ፣ አንድ ላይ እባካችሁ። በፍቅር ስንሆን ነው አባቶቻችን ጣሊያንን እንግሊዝን በመጣበት እግሩን እየገረፉ ያባረሩት በእውቀታቸው ሳይሆን በአንድነታቸው ነው፣ በጥንካሬያቸው ነው፣ በዋስነታቸው ነው። ይሄ እንድናደርግ እግዚአብሔር ሁላችን ይርዳል። አሜን። ሰው የጣለውን እግዚአብሔር አምላክ አነሳው። እግዚአብሔር ወገኖቼ ሰው የጣለብንን መከራ እግዚአብሔር ከኢትዮጵያ ላይ ያንሳልን። ይሄ ክፉ ዘርን እግዚአብሔር አምላክ ያስወግድልን። እግዚአብሔር ሰላሙን ፍቅሩን ያወርድልን። መተሳድለን መድኃኔዓለም እግዚአብሔርን ጋር ይሁን። አሜን። እግዚአብሔር ጸጋውን ያብዛልን።